ትናንት ቀይ ባህርን ክፍል ያሻገርከው በደረቅ አራምደ ያሳለፍከው ሕዝብህን ዛሬ ላይ ዮርዳኖስ ያለ ወትሮ ሞልቶ በሉር ጌጡ ስትል ከአፍ ቃል ወጥቶ አንተ እኮ አንተ አዋቂ አንተ ትክክል ድምፃችሁ ከዚህ በላይ ይሰማ አንተ ድብልቅልቅ ባለ ጩኸትንተ እንዴት እንደምታደርግ ታውቃለህ። በሥራ ጩኸት ይሰማ እንዴት እንደምትረዳ ታውቃለህ። ለቃሌ ዲና ላይ ለጌታ ነው እንዴት አቻተ ኮስባራሳ እጆቻችሁን ያወዛወዛችን አንተ መልካም አንተ እንደገና አንድ ጊዜ ዘምሩት። አንተ አንተ አዋ ከተማ ድረስ ይሰማ ድምፃቸው አንተ ትክክል ያላጨበጨበ አንድ ሰው እንዴት እንደምታድን ታውቃለህ። በሥራ ምን እንደምታደርግ ታውቃለህ። ብርቅ 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 እንዴት እንደምታድን Дорогие друзья, я сегодня хочу делиться Божьим Словом и буду говорить о обязанностях родителей по отношению к детям. ሰላም ሰላም የተከበራችሁ ወዳጆች እንደምን አላችሁ? ዛሬ በዚህ ርዕስ ነው መናገር የምፈልገው፣ ልጆችና የወላጆች ግዴታ። ከመጽሐፍ ቅዱስ ኤፌሶን ምዕራፍ 6 ቁጥር 4 እናንተም አባቶች ሆይ ልጆቻችሁን በጌታ ምክርና በተግሣጽ አሳድጓቸው እንጂ አታስቆጧቸው ይላል። ጌታ ልጆቻችሁን በምክር በተግሣጽ እንድናሳድጋቸው ነው የሚፈልገው የሚያዘው። ወላጆች የተለያዩ ብዙ ሥራ ይኖራቸዋል፣ የግል ሥራ፣ ውጣ ውረድ። ነገር ግን ልጆቻቸውን መርሳት የለባቸው። ልጆችን ነገ እኛን የሚተኩ እንደመሆናቸው ትኩረት ሊያገኙ ይገባቸዋል። በፍቅር እያየናቸው እየመራናቸው ለእግዚአብሔር ጥሩ አገልጋዮች እንዲሆኑ ልናበቃቸው ኃላፊነት አለብን። ባልና ሚስት በአንድነት ልጆቻቸውን በማስተማር በመንከባከብ ለቤተ ክርስቲያን መልካም አገልጋዮች እንዲሆኑ ማድረግ ይችላል። ይህ ደግሞ ወላጆች በምናደርገው አገልግሎት ላይ ተጽዕኖ ያመጣል። እንደ ምሳሌ ማንሳት የምፈልገው ነቢዩ ሳሙኤልን ነው። ሳሙኤል በጣም ንጹሕ፣ ልቡ የቀና እግዚአብሔርም አብሮት የነበረ ነቢይ ነው። ሆኖም ግን የተገኘበት የኤሊ ቤትና ልጆች ተቃራኒ፣ እግዚአብሔርን የሚያሳዝኑ ነበሩ።
ሳሙኤል ትክክለኛ ባልሆነ ቦታ ቢገኝም ከቤተሰቦቹ በሕፃንነቱ የተማረው አሸናፊና በጣም ጥሩ ነቢይ እንዲሆን አድርገውታል። ለልጆች እንደ መጽሐፍ ቃል አለመሆን ምክንያቶች፣ አንድ ወላጆች ለልጆቻቸው አለመጸለያቸው። ሰይጣን ሁልጊዜ በግልም በቤተሰብም ሰዎች እንዲጸልዩ አይፈልግም። እንዲጸኑ በፍጹም አያደርግም፣ አይፈልግም። እንዲታዘዙ አይፈልግም። በዚህም በራሱ ሐሳብ ልጆች እንዲሞሉ በማድረግ ከቤተሰብ የእውነት ሐሳብ ይለያቸውና ኃጢአትን እንዲለማመዱ ያደርጋል፣ ይፈትናቸዋል። ስለዚህ ወላጆች ልጆቻችንን እንድንቆጣጠር እንገደዳለን። እንድንመለከታቸው ያስፈልጋል። እንድናያቸው፣ እንድንከታተላቸው መጽሐፍ ቅዱስም ያዘናል። ልጆች የእግዚአብሔር መልካም ስጦታ ናቸው። በመልካም ከያዝናቸው በረከቶቻችን ናቸው። እምነትን መታመን እንደ አውቶማቲክ ነገር አይደለም፣ በአንድ የምናገኘው ማስተማር፣ ማነጽና የሂደት ውጤት ነው። ለእኔ ጌታ የተናገረኝ ዲያብሎስ የሚውጠውን እየፈለገ እንደሚዞር አንበሳ ቤተሰብን ይዞራል ስላለኝ ቤተሰቦቼን የመጠበቅ ኃላፊነት አለብኝ። እናንተም እንዲሁ ቤተሰቤን ሊያጠፋ በምን መንገድ እየተዘጋጀ እንደሆነ ዲያብሎስን ዕቅድ በራእይ ጌታ ሲገልጽልኝ መጸለይ ጀመርኩ። ጌታም ጠበቃቸው፣ ጸሎቴንም ሰማ፣ ለምስጋናም አበቃቸው። በመጨረሻ ወቅት አካባቢ ኢየሱስ ለደቀ መዛሙርቱ በተለይ ለጴጥሮስ እንዲህ አለው፣ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔም እምነታችሁ እንዳይጠፋ ስለ እናንተ ማለልኩ አለው። ተመልከቱ፣ የጴጥሮስ እምነት እንዲቀጥል እንዲኖር ኢየሱስ ያደረገው በጸሎት ነው። ልክ ኢየሱስ ከደቀ መዛሙርቱ ጋር እንዳደረገው እኛም እንዲሁ ከልጆቻችን ጋር ማድረግ አለብን። ጸሎትን መጸለይ፣ ስማቸውን በጸሎት ውስጥ እየጠራን ማለድ አለብን። ልጆቻችንን እየመከርን በደስታ የእግዚአብሔር ጉዞ እያደረግን ብንሄድ፣ አብረን ብንዝናና፣ ይህ አእምሮአቸውን ያንጻል፣ ያበረታል። ሁልጊዜ እንደዚህ የምናደርግ ከሆነ ልባቸው ምን ያህል እንደሚበረታታ አስቡ። ዲያብሎስ ልባቸውን ለመስረቅ እንደሚሠራው መጠን እኛ ይህንን መከላከል አለብን። መንፈስ ቅዱስ የውስጥ ማንነታቸውን ያበረታል፣ ያንጻል፣ ያጽናናል። ማንኛውም ሰው ሕፃናትን ጨምሮ ኃጢአትን የማይሠራ ከሆነ መንፈስ ቅዱስ ያንን ሰው እጅግ ያበራዋል፣ ያስደስተዋል፣ በልቡም መልካም ምኞትን እንዲመኝ ያደርገዋል። ሁለተኛ፣ የክርስቲያን ልጆች የማያምኑ የሚሆኑበት ምክንያት ቤተሰቦቻቸው ውስጥ ምሳሌ የሚሆናቸው ሲያጡ ያገኙትን ይመስላሉ። ነገር ግን እኛ ያልሆነውን ትክክለኛ ሕይወት ያልኖርነውን ኑሩ ስንላቸው ይህ ፈሪሳዊነት ነው። በቤተ ክርስቲያን ውስጥ ሰዎች በግዴታ ንጹሕ ንግግር፣ ቅድስና የሞላበት ቅርርብ ሊኖራቸው ይገባል። የልጆችና የቤተሰብ የተቀደሰ ግንኙነት ቤተ ክርስቲያንን ለማነጽ ወሳኝ ነው። አባትየው የሚሳደብ ከሆነ ልጁ እንዴት አድርጎ ነው የጽድቅን ቃል የሚናገር? አባትየው እናትየውን የሚደባደብ ከሆነ ይህ ልጅየው እንዴት ሊቀደስ ይችላል ብላችሁ ታስባላችሁ? ይህ ደግሞ እግዚአብሔርን እንዲወዱ ወይም እንዳይወዱ ያደርጋቸዋል። መጽሐፍ ቅዱስን ስናነብ፣ ስንጸልይ፣ ስንተጋ እነዚህን ሁሉ ነገሮች ልጆቻችን ያያሉ። በተቃራኒ ስንጮህ፣ መጥፎ ቃል ስንነጋገር፣ ስድብ ይሰማሉ፣ ያያሉ። እንደሚያዩትና እንደሚሰሙት ይሆናሉ። ከቃላችን ይልቅ ተግባራችን ይናገራል ጮሆ። አንዳንድ ጊዜ አባቴ ቤተ ክርስቲያን ይሰብካል፣ ቤት እናቴ ላይ ለምን ይጮኻል ማለት የለባቸው። ይህ በልጆች ልብ ውስጥ ምሬትን ይፈጥራል። ስለዚህ ነገር ግራ በመጋባት ይዝላሉ። መንፈሳዊነታችንን መጠበቅ አለብን። በተለይም ባል የልጆቹን እና የቤተሰቡ መሪ እንደመሆኑ መልካምነት ከሱ ይጠበቃል። ቤተሰብ አባትን፣
እናትን እንደሚመስል ዛሬ አስምራችሁ እወቁ። ሚስቶች ባሎቻቸውን መውደድና ማክበር አለባቸው። ባልም እንዲሁ። ባል በቤት ውስጥ ስለሚፈጠረው ማንኛውም ነገር ተጠያቂ ነው። በአካል የሆነ ሚስቱን መደብደብ ጸረ ክርስቶስ አስተሳሰብና የክርስትና ተቃራኒ መንገድ ነው። ባል የቤተሰቡ አስተዳዳሪ ነው የሚለውን እስቲ በአንድ ቃል ልግለጽላችሁ። አዳምና ሔዋን ያልተፈቀደውን ዕፅ ከበሉ በኋላ ወደቁ፣ ራቁት ሆኑ። እግዚአብሔር በመጀመሪያ ወደ አዳምና ሔዋን መጥቶ እንዲህ ብሎ ነው የጠየቀው፣ አዳም ሆይ ወዴት ነህ? በመጀመሪያ የተሳሳተችው ሔዋን ነች። ለምን ሔዋንን አልጠየቀም? ምክንያቱም የቤተሰቡ መሪ አዳም ስለነበር። ይህንን ኃጢአት ነው በንስሐ ማጥፋት የሚገባን። መንፈሳዊ ድካም የሚያመጣቸውን ድክመቶች በሙሉ በማስወገድ እግዚአብሔርን ጥበብ መጠየቅ መለመን አንዱ መፍትሔ ነው። ለማን መቼ ምን መናገር እንደሚገባኝ ጥበብ ያስተምረናል። አንደበት የፍጥረትን ሩጫ ያቃጥላል ይላል መጽሐፍ። ባልና ሚስት ተቀምጠው በመወያየት የተፈጠረውን ግጭት ማረም በጣም ጥሩ ልምምድ ነው። በመረጋጋትና እርስ በርስ በመከባበር ቤተሰብ ይደረጃል። ኢየሱስ ክርስቶስ አንድ የተናገረውን አስተውሉ። እኔ በአባቴ ዘንድ ያየሁትን ነው የሚሠራው ያለውን በትኩረት ማስተዋል ያስፈልገናል። ኢየሱስ አባቱ ሲሠራ ያየውን ነው የሠራው። ልጆቻችን ተተኪዎቻችን ስለሆኑ እኛ የምናደርገውን ነው የሚያደርጉት። ስለዚህ እግዚአብሔር እጅግ ግዙፍ የሆነ ኃላፊነት ለቤተሰቦቻችን ሰጥቶናል። ስለዚህ ለቤተሰባችን ስለ ማንኛው ነገር መልስ እንሰጣለን። መልሳችን ምስጋና የሚያመጣ መሆን አለበት። ይህ ካልሆነ ልጆቻችን ችግር ይገጥማቸዋል። ለዚህም በጌታ ፊት መልስ እንሰጣለን። ልጆቼ አይታዘዙምና የምለውን አያደርጉም ልንል እንችላለን። ግን ለምንድን ነው የማይታዘዙት? ምናልባት ኃላፊነታችንን፣ ተጠያቂነታችንን በተገቢው አልተወጣንም ማለት ነው። እኛ ልጆቻችንን ወደ እግዚአብሔር እንዲቀርቡ ማድረግ አለብን። እናም ልጆቻችን የማይታዘዙት በኃይል በጭቆና ገዝተናቸው ከሆነ በዚህም ምክንያት ስለማከብሩን ላይሰሙን ይችላሉ ማለት ነው። የማይቻለውን ነገር ይቻላል አንበላቸው። ክልክሉን አንፍቀድላቸው። አይቻልም ትምህርት ሳይሆን ትእዛዝ ነው። ያንን ጠቃሚ ትእዛዝ እንዲፈጽሙ ምሳሌ መሆን አለብን። እኔ የማልፈልገው ልጄ ለምን ያደርጋል? ይህ ከግንኙነትና ራስን ከመውደድ የሚፈልቅ ነው። የማልፈልገውን ልጄ ለምን ያደርጋል ብለን ጠይቀን እናውቃለን? ይህ ከግንኙነታችን ክፍተት የሚመጣ ችግር ነው። መልካም ግንኙነት ካለ ይሰሙናል። መቀራረብ፣ አብሮ መሆን እንድንደማመጥ ያደርገናል። አስተሳሰባቸውንም ይቀይራል። ይህ መቀራረብ ከማይፈለግ ነገር መራራቅን ያመጣል። ትምህርት ቤት እንዴት ናቸው? ከኢንተርኔት ጋር ያላቸው ቁርኝት ምን ይመስላል? ከወደድናቸው ይህ ክትትል ግድ ነው። በማንኛውም ነገር ላይ አክራሪነትን እያሳደጉ ከመጡ ይህ ጥንቃቄ ይፈልጋል። ማንኛውም የሚያደርጉት ነገር በአባትና በእናት ቁጥጥር ስር መዋል አለበት። የሚደውልላቸው ሰው ማን ነው? ሰላማዊ ነው? ክርስቲያን ነው? የመሳሰሉትን ማወቅ አለብን። ጥሩ ክትትል ማድረግ ይገባናል። በሀገሬ ዩክሬን ወደ 10 ልጆች ያሉት አንድ ፓስተር ነበር። ይህ ፓስተር በጥሩ መንፈስ እየተመራ አገልጋይ ነበረ። ልጆቹም የሚታዘዙ ነበሩ። በአንድ ወቅት ግን ጠጪዎች፣ ሰካራሞች የማይታዘዙ ሆኑ። ለካ ይህ ፓስተር በቆይታ በቤቱ በኃይል ይቆጣቸው፣ ያስጨንቃቸው ነበር። ቤተሰቡን ይህ ልጆቹን በመሰለው መንገድ ነበር የሚመራው። እንዲሆኑ ያደረገው ፓስተሩ ራሱ ነው። ያልተያዙ ከቁጥጥር ውጭ የሆኑ ልጆች፣ ከቤተሰብ ጋር መቀራረብ የሌላቸው ልጆች ውጤት ዓለማዊነት ነው።
አንድ በጣም ጥሩ አገልጋይ የነበረ ነገር ግን ቤተሰቦቹን ፈጽሞ የተወ አልፎ አልፎ ብቻ ቤተሰቦቹን የሚያይ እዚያ ቤተ ክርስቲያን ውስጥ የሚኖር ነበር። ይህ ሰው ሲሞት ቤተሰቦቹን እኛን አያውቀንም፣ እናንተን ነው የሚያውቀውና እናንተው ቅበሩት ብለው አሏቸው። ይህ በጣም አሳዛኝ ክስተት ነው። አገልግሎት ከቤተሰብ በላይ መሆን የለበትም። ሁሉም ልክ አለው። አገልግሎት ከጌታ ከኢየሱስ ክርስቶስ በላይ መሆን የለበትም። ብዙ አገልጋዮች ከጌታ በላይ አገልግሎትን ይወዳሉ። ምክንያቱም ራሳቸውን ስለሚወዱ፣ ምክንያቱም ታይታ ስለሚወዱ። ሁሉም ነገር ግን ልክ አለ። የአባት አገልጋይ ከልክ ያለፈ ኃጢአትን ነው ያደረገው። ወደ ልጆቹ ቀርቦ መልካምነትን፣ ገርነትን ወዘተ መመገብ አልቻለም። ይህ የልጆቻችንን ተስፋ ያለመልማል። ቀርበን ሕይወታችንን ስናጋራቸው ዮሐንስ ሲወለድ የተባሉለትን አስቡ። ታቀፈና ከመጽሐፍ ቅዱስ ተነገረው። ኢዮብ 39 ከቁጥር 13 እስከ 14 ያለው ለዚህ ትምህርት ጠቃሚ ነው። ኢዮብ 14ን ያችን ስለ ሰጎን እንቁላሏን ጥላ እንደምትሄድ ቀጥ እያስረዳለሁ። ከዛ በፊት ግን በእንክብካቤ ያደገ ልጅ በእንክብካቤና በትኩረት ያደገ እንደ ዘካርያስ አይነት ልጅ መሆን አለባቸው። በእንደዚህ አይነት ቤተሰብ ውስጥ ያደጉ ልጆች ታላቅ ይሆናሉ፣ ሰዎችንም ይመልሳሉ። በዚህ በኢዮብ 39 13 14 ላይ የተነገረው የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነው። እንቁላሏን በመሬት ላይ ትተዋለች፣ በአፈሩም ውስጥ ታሞቀዋለች። እግር ይረግጠው ዘንድ የምድረ በዳም አውሬ ይረግጠው ዘንድ ትረሳለች። ቤተሰብ እንዲህ መሆን የለበትም። ለሰጎን ጥበብ አልሰጣትምና እንዲህ ሆነች። እርሷ እንስሳ ነች፣ እኛ ግን ሰዎች ነን። እኛ ልንበልጣት ግድ ይለናል። ልጆች የቤተሰቦቻቸውን ፍቅር ይጠብቃሉ። ታውቃላችሁ፣ ልጆች ዕድሜያቸው ለአቅመ አዳም እስኪደርስ ድረስ የፍቅር ረሃብተኞች እንደሆኑ ዓይኖቻቸው ከአባትና ከእናቶቻቸው ከወላጆቻቸው ዓይን እንደማይለዩ እንመግባቸው፣ ፍቅርን እንስጣቸው። ይህ ትልቅ እውቀት። አንደኛ ለልጆቻችን መጸለይ፣ 2 ለልጆቻችን ምሳሌ መሆን፣ 3 ፍቅርን ማሳየትና ኅብረትን መፍጠር። ውጤቱንም ታውቃላችሁ፣ በረከት ነው። እግዚአብሔር ከእናንተ ጋር ይሁን። ተባረኩ።